በአንድ አገር የእድገት ጉዞ ውስጥ ወሳኝ ተብለው ከሚነሱት ነገሮች መካከል ዋነኛው ትውልዱ ጊዜውን በዋጀ ዕውቀትና ክህሎት ልቆ መገኘት መቻሉ ነው። ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ወጣት ተማሪዎችን አስተምራና አስመርቃ ወደ ገበያው ታስገባለች። ነገር ግን በኢንዱስትሪው በሚፈለገው በተግባር የተፈተነ ብቃትና የዩኒቨርሲቲ ተማሪዎች ይዘው በሚወጡት ዕውቀት መካከል አሁንም ሰፊ ልዩነት ይስተዋላል። አኢ ኔትወርክ ሶሉሽንስ ይህንን ክፍተት ዳር ቆሞ መመልከት አልፈለገም። ይልቁንም ችግሩን በዘላቂነት ለመቅረፍ የራሱን አስተዋጽኦ ያደርግ ዘንድ ቴክ ታለንት አካዳሚ የተሰኘ የልህቀት ማዕከል አቋቁሟል። ይህ አካዳሚ እንዲሁ ዝም ብሎ የመማሪያ ስፍራ ብቻ አይደለም። ከፍ ያለ ብቃትና በራስ መተማመን ያላቸው ባለሙያዎች የሚወጡበት ስፍራ እንጂ። የአካዳሚው ዓላማም ከሀገር ውስጥ በዘለለ ለዓለም አቀፍ ገበያ የሚመጥኑ በሙያ ሥነ ምግባር የታነጹ ብቁ ባለሙያዎችን ማፍራት ነው። ለዚህ ዓላማ መሳካትም እያንዳንዱ ሥልጠናና ፕሮግራም ወደዚያ ከፍታ የሚያደርስ ሆኖ ነው የተደራጀው። ለመሆኑ ይህንን ከፍተኛ የትምህርት ጥራት የሚጠይቅ አካዳሚ ለመክፈት ድርጅቱን የገፋፋው ውስጣዊ ስሜት ምንድን ነው? አካዳሚው የትኞቹን ወሳኝ የሆኑ የሀገራችንን የቴክኖሎጂ ክፍተቶች ይሞላል ተብሎ ይታመናል? የቴክ ታለንት አካዳሚውን እንድንከፍት ኢንስፓየር ያደረገን ነገር የሪሶርስ ሾርቴጅ ነው። አኢ ኔትወርክ የኢንተርፕራይዝ አይቲ ሶሉሽኖችና ሰርቪሶችን የሚሰጥ ካምፓኒ ነው። ባክ ኢን ዘ ዴይስ እነዚህ ሪሶርሶች ማርኬት ላይ ማግኘት ወይ ከባድ ነው ወይ ደግሞ ከተገኙ ኤክስፔንሲቭ ነው የሚሆኑት። ከዩኒቨርሲቲዎቻችን ደግሞ በየዓመቱ እስከ 2024 በነበረን ዳታ ከ100,000 እስከ 150,000 ያንግ ኢንጂነርስ ግራጁዌት ያደረጋሉ እና እነዚህ ኢንጂነሮች በአጭር ጊዜ አስተምረን አሰልጥነን ለእነዚህ ስራዎች ማዋል እንችላለን የሚል እምነት ስላለ እሱ ኢንስፓየር አድርጎን ነው የቴክ ታለንት አካዳሚ የሚፈጠር ነው። ምን ፕሮብሌሞችን ፈቷል እንደ ሀገርም እንደ ካምፓኒም ብለን ካሰብን ሰው እንግዲህ አንድ ሰው የራሱን ችግር ከፈታ የሀገር የማይፈታበት ምክንያት የለም። ይህን ቴክ ታለንት አካዳሚ መጀመሪያ ላይ የጂቲፒ ፕሮግራም 2024 ላይ ላውንች ስናደርግ አንደኛ ምንድነው የሪሶርስ እጥረቱ ከኮምፒቲተር ካምፓኒዎች ጋር ወይ ደግሞ ከሌሎች ከውጭ ሀገር መጥተው በቴክኖሎጂ በአይቲ ኢንፍራስትራክቸር ላይ ኢንቨስት አድርገው የሚገቡ ካምፓኒዎች መጀመሪያ እንደመጡ የሰለጠነውን ኤክስፒሪየንስ ያለውን ሰራተኛ ነው መውሰድ የሚፈልጉት። ያ ምን ይፈጥራል? የሪሶርስ ኮምፒቲሽን ይፈጥራል። ፕሮጀክት ቤዝድ ካምፓኒ ስንሆን መሀል ፕሮጀክት ላይ ያለን ፕሮጀክቱ ላይ ሃይሊ ኢንጌጅድ የሆኑ ኢንጂነሮች ለቆብን ሊሄዱ ይችላሉ። ፕሮጀክት ልንጀምርም ስንል ገና ዲዛይን ፌዝ ላይ ለቆ ሊሄዱ ይችላሉ። እሱ አንድ ቻሌንጅ ነው እንደ ካምፓኒ። ፕሮባብሊ እንግዲህ ሪሶርስ ስንቀማማ እንደ ሀገርም ሁሉም እዚህ ሙያ ላይ እዚህ ዘርፍ ላይ ተሰማርተው ላሉት ካምፓኒዎችም ቻሌንጅ ነው የሚሆነው። እኛ ለራሳችን ስናስተምር ብዙ ልጆችን ነው ወስደን የምናስተምረው። ለራሳችን እንቀጥራለን፣ የቀረውን ለማርኬቱ እንሰጣለን። ያ ምንድነው ይሄ ሃይሊ ስኪልድ የሆነው ማንፓወር አቬለብል እንዲሆን የማድረግና በመጠኑም ቢሆን የደስታችንን ተወጠን ትሬንድ የሆነ ማንፓወር ገበያ ላይ እንዲኖር ማድረግ ነው። ሌላኛው ግን ከሰው ኃይል ጋር አያይዘን ስናወራ ቴክኒካል ስኪሉም ኖሮ ልምዱም ኖሮ ኤክስፒሪየንሱም ኖሮ ካልቸራሊ ፊት ላይ ያደርግ ይችላል። የዚህ ቴክ ታለንት አካዳሚ ላይ ሃርድ ስኪል ብቻ አይደለም የምናሰፈው፣ ዲሲፕሊን የሆነ ወርክ ፎርስ ለመፍጠር ሶፍት ስኪሉም የተካተተበት ፕሮግራም አድርገን ሚሽናችን ጋር አላይን ያደረገ ሪሊ ዲሲፕሊን ወርክ ካልቸር ያለው ኢምፕሎይ ለማርኬቱ ሰጥቶ ሰው ፕሮጀክት ጀምሮ መጨረስ የሚችል ዴድላይን የሚተጋ ግሪት ያለው እንዶ ቻሌንጅ ቢኖርበት ቀንም ለሊት ብሎ መስራት የሚችል ወርክ ፎርስ አምርቶ ለማርኬቱ ማቅረብ ለራስም የማግኘት ነገርን መፍጠር ስለቻለ በዚህ ውስጥ እንግዲህ ሀገራዊ ግዴታም ተወተናልም በሀገር ደረጃም እንደዚህ አይነት ፕሮብሌም ፈተናል ብለን እናምናለን። ቴክ ታለንት አካዳሚን ፋውንድ በተደረገበት ሰዓት ኢንቪዥን እያደረግን የነበረው አንድ ተማሪ ወደ ወርክ ኢንቫይሮንመንቱ በሚሄድበት ሰዓት ካልቸራል የሆኑ አዌርነሶች ይዞ ስትሮንግ ወርክ ኤቲክ እና ዲሲፕሊንን ይዞ ከዛ በኋላ ለአይኢ ብቻ ሳይሆን ለሌሎችም ካምፓኒዎች ኢቨን አልፈንም ራሱ ግሎባሊ
ስታብሊሽድ ስታንዳርድ ያለባቸው ወርክፎርስን ሜንቴን ለማድረግ ነው። አሁን ብዙ ጊዜ ኢትዮጵያዎች እንደተለመድንበት ያው ማርፈድ አለ፣ ዲሲፕሊን ትንሽ ይጎለናል፣ ስቶር ወርክ ኤቲክ የለን። ያንን ነገር ትሩ ካልቸራል አላይመንት ትሩ ትሬኒንጎቻችን የምንሰጥባቸውን ኢቨን ትሩ ቼኪንግ ማንኛውም ጂቲፒ ራሱ አይ ውስጥ በሚገባበት ሰዓት ባይ ኖርማል ወርኪንግ አወርስ ነበር ጆይን የሚያደርጉት። ሚንስ ዲሲፕሊን ይሆናሉ። አንድ ነገር ዲሊቨር የማድረጉ የዴድላይን ኤሰንስ እና ዴድላይኖች ቀልድ እንዳልሆኑ ፊል አድርገው ይቀመጣሉ። ብዙ ጊዜ እንደሚታዩት የአሜሪካ ወይ የዩሮፒያን ስታንዳርድ ሪሞት ወርከሮች ታይም ባውንድ አይደሉም። ምንም አይነት ስራ በሚኖርባቸው ሰዓት ኢቨን አፕወርክ ላይ እና ሪሞት ጆቦች ላይ በምታዩበት ሰዓት የሚሰጥባቸው ታይም ሊሚት አለ። የሆነን ፕሮጀክት ባይ ሰርተን ሌቭል ኦፍ ታይም ነው ዲሊቨር እንዲያደርጉ ኤክስፔክት የሚደረገው። ያንን ካልቸር ነው እኛ ቴክ ታለንታችን ላይ ኢንፎርስ እያደረግን ያለ ነው። ሰራተኞቹ የኢትዮጵያን ብቻ ሳይሆን አልፎ ራሱ ኢቨን ኢንተርናሽናሊ ሪሞት ጆቦችን ራሱ አውትሶርስ አይፒኦ ራሱ በምንጀምርበት ሰዓት ወርክ ሬዲ ሆነው ቬሪ ኤፊሽንትሊ ፕሮቫይድ የሚያደርጉበት ሰርቪሶችን እንዲያደርጉ ካልቸራችን ያንን ኢንፎርስ እያደረገ ይሄዳል ማለት ነው። የመጀመሪያው ሂደት የሚሆነው ፈተና መፈተን ነው ማለት ነው። ምክንያቱም ከዩኒቨርሲቲ ግራጁዌት አድርጎ የሚመጡ ተማሪዎች ከዚህ በፊት የወሰዱት ሰርቲፊኬት ኤክስፒሪየንስ ስለሌላቸው መመዘንም የሚቻለው ባላቸው የፈተና ውጤት መሆን ስለሚገባው ያን መሰረት አድርገን እንከተላለን። ስለዚህ ከዚህ በፊት የሚያደርግነው ለሁለቱ መርሃ ግብር ይሄንን ነው ማለት ነው የመጀመሪያው ነገር። ከዛ ቀጥሎ ፈተናውን ያለፈ ወደ ኢንተርቪው ይገባል። ኢንተርቪው ሲባል እንግዲህ በእያንዳንዱ ዲፓርትመንት ላይ ከመግባታቸው በፊት ሆሊስቲክ የሆነ ኢንተርቪው ሴሽን ይኖረናል። በዛም ሂደት ሁለተኛውን መስፈርት በመጠቀም ማን ማለፍ አለበት፣ መውደቅ አለበት፣ ማን ጥሩ ነው የሚለውን ነገር እንለያለን። የሶስተኛው ራውንድ ደግሞ የዲፓርትመንት መረጣ ለማካሄድ ግዴታ መመዘን ስላለባቸው ማን ወዴት ቢገባ የተሻለ ነው የሚለውን ነገር ለማገናዘብ የመጀመሪያው ነገር ግራጁዌት ያደረጉት ፊልድ እንመለከታለን። ከዛ በኋላ ደግሞ የእነሱን ፕሪፈረንስ እንመለከታለን። በዛ መሰረት ስፔሲፊክ ዲፓርትመንት ነው ኦሪየንትድ የሆነ ደግሞ ኢንተርቪው እናዘጋጃለን። በዚህ ሂደት ይታለፋል ማለት ነው። በዚህ ሂደት ነው እንግዲህ የእኛን ቴክ ታለንት አካዳሚ ተማሪዎች ግራጁዌት ያደረጉ ተማሪዎች ጆይን የሚያደርጉበት መስፈርት በዚህ ሶስቱ መመዘኛዎች ይሆናሉ ማለት ነው። በተመሳሳይ በዚህ ሂደት አልፈው ትሬኒንጉን የጀመሩ ተማሪዎች የሚሰጣቸው ስልጠናዎች አንደኛው ነገር በገቡበት የዲፓርትመንት ወይም ደግሞ ስፔሲፊክ ፊልድ የሚያስፈልገው ከረንትሊ ምንድን ነው የሚለው ነገር አሰስመንት ይካሄዳል። የካሪክለም ተዘጋጅቶ ካሪክለሙ በምን ስታንዳርድ መሆን አለበት የሚለውን ነገር ከመጀመሪያውንም እያንዳንዱ ዲፓርትመንት የተለያዩ ቤንችማርኪንጎችን በማካሄድ ካሪክለሙ ዴቨሎፕ ይደረጋል። ካሪክለም ውስጥ የመጀመሪያው ነገር ትሬኒንግ መውሰድ ነው። ትሬኒንግ እንዴት ይወስዳሉ? ኢንተርናሽናል መሆን አለበት ወይስ ሎካሊ ኦፈር የሚያደርጓሉ ወይስ ከቬንደር መሆን አለበት የሚለውን ነገር ይዘጋጃል። ኦንላይን ለርኒንግ ፕላትፎርሞች አሉ። ከነዛ መካከል ፔይድ ምን ያክል ሰርቲፋይድ መሆን አለባቸው፣ ሌቭላቸው እስከምን መሄድ አለበት የሚለው ነገር ዲቴል እስከ ፕራክቲካል አሳይመንት ጭምር ድረስ ካሪክለሙ ዴቨሎፕ ይደረጋል ማለት ነው። ያንን ካሪክለም እንግዲህ ወደ ትሬኒንግ ውስጥ ሲመጣ ዋን ባይ ዋን ትሬስ የተደረገ በሚቆይበት ጊዜ ሁሉ ማለፍ ያለባቸው ነገር እንዲያልፉ ይደረጋል። ይህንን ለማድረግ የተለያዩ ፓርትነሮችን እንጠቀማል። ለምሳሌ ቤዛቸው ውጭ ሀገር ያደረጉ አሜሪካ፣ ካናዳ ያደረጉ አብረው እኛ ጋር ይህን ኢኒሼቲቭ ሰፖርት የሚያደርጉ ተቋማት አሉ። ምናልባት ለመጥቀስ ያክል ደመራ የሚባል ካናዳ ቤዝ ያደረገ የተለያዩ የኢትዮጵያ ዜጎች እኛ ሀገር ያሉ ተማሪዎቻችን በተለይ ደግሞ በቴክኖሎጂ ላይ፣ ሶፍትዌር ላይ፣ ሳይበር ላይ በደንብ ስኪል ያላቸው እንዲሆኑ ተወዳዳሪ እንዲሆኑ ለማድረግ የሚሰሩ አሉ። እነዛ የተለያዩ ኢንተርናሽናል ሰርቲፊኬቶች ሲስኮ፣ ሌላ ማይክሮሶፍት ላይ የተለያዩ ኤሪያዎች ላይ ፍሪ አክሰስ እንድናደርግ እኛ ጋር ኮላቦሬት አድርገው የሚሰሩ ሰዎች አሉ። በዛ መሰረት ትሬኒንጉን እንሰጣል። አንዱ ሰፖርት ነው። ከዛ ባሻገር ተቋሙ ራሱ አይ ያስፈልጋቸዋል ሊያውቁ ይገባል ብለን የምናስበው ለምሳሌ ኤአይ ላይ፣ ዳታ ሳይንስ ላይ ቡት ካምፖች ሊኖሩ ይችላሉ። እነዛ ትሬኒንጎችን ሰርቲፋይድ እንዲሆኑ የማድረግ ስራዎች አሉ።
በገቡበት ፊልድ ሁሉ ኢንተርናሽናሊ ኮምፒተንት ሊያደርጋቸው የሚገባ ነው ብለን የምናስባቸውን በካሪክለሙ መሰረት ሁሉም ሰርቲፋይድ ይሆናሉ። ከዚህም አንጻር ነው እንግዲህ እኛ ጋር ስንመጣ በዚህ መርሃ ግብር ያለፈ ሰው ሌላ ቦታ ላይ ሲሄድ ውጤታማ የሚሆንበት ምክንያት ይሄ ነው። የተመረጡ ፊልዶችን በምን መንገድ ስልጠና መስጠት አለብን የሚለውን አሰስመንት ወይም ደግሞ ጥናት እናካሄዳለን። ይህን ስናካሄድ ያሰብናቸው ፊልዶች ላይ ብቁ ናቸው ብለን የምናስባቸው ኤክስፒሪየንስ አላቸው ብለን የምናስባቸው በማኔጀሪያል ሌቭልም በኤክስኪዩቲቭ ሌቭልም ሊሆን ይችላል። እነዚህ ሰዎች ካሪክለም ዴቨሎፕ እንዲያደርጉ ካሪክለሙ ዴቨሎፕ ሲደረግ ሎካል ስታንዳርድ ብቻ ሳይሆን ኢንተርናሽናል ስታንዳርድ ጠብቀው ሰልጥነው በደንብ ኳሊፋይድ እንዲሆኑ ሊያስደረግ የሚችል ካሪክለም ዴቨሎፕ እንዲያደርጉ ዲስከሽኖች ይካሄዳሉ። ይህን ስናካሄድ ራሱን የተመለከተ ወይም የቻለ የስራ ክፍል አለ፣ ቴክ ታለንት አካዳሚ ክፍል አለ፣ ፒፕል አለ፣ ሌሎችም የስራ ክፍሎች አብረው ኮኦርዲኔት ያደርጋሉ። በዚህ ሂደት መርሃ ግብሩ ዴቨሎፕ ሲደረግ ልክ ዩኒቨርሲቲ ላይ አንድ ተማሪ ግራጁዌት አድርጎ እስኪወጣ ካሪክለም ዴቨሎፕ እንደሚደረገው ሁሉ እኛ ጋም የቴክ ታለንት አካዳሚ ግራጁዌሽን ሴሬሞኒ ድረስ ያለው ሂደት በደንብ ካሪክለሙ ዴቨሎፕ ይደረጋል ማለት ነው። ትሬኒንግ ስንል ሎካሊ ፊዚካሊ ሂዶ መሰልጠን አይደለም። ግሎባል ስታንዳርድ እንዲጠብቅ እያልን ከሆነ ከማን ጋር ነው ፊልዱ በደንብ የሚገናኘው? ከማይክሮሶፍት ጋር ነው? ከማን ጋር ነው? ሲስኮ ጋር መስራት አለበት? ከማን ጋር ነው ሰርቲፊኬት መውሰድ ያለበት? ምክንያቱም ማርኬት ላይም ሲሄድ ነገር ላይ ተፈላጊ እንዲሆን ከዚህ ስልጠና የወሰደ ግራጁዌት ያደረገ ሰርቲፋይድ የሆነ ቫሊዩ ኮንትሪቢዩሽንም ሃይ ነው ተብሎ እንዲገመትም እውነትም ደግሞ ስኪሉን በዛው ሌቭል ከፍ እንዲል ፓርትነር የሆኑ ደንበኞቻችንም ሰርቲፊኬት ሊሰጡን ይችላሉ። ቅድም እንዳልኩት ደግሞ እኛ ጋር ፓርትነር ሆኖ ለመስራት የሚፈልጉ ሀገር በቀልም ባይሆን ሌላ ሀገር ላይ ስራ እየሰሩ ያሉ ግን ትውልዳቸው ወይም ዜግነታቸው ኢትዮጵያዊ የነበሩ ሰፖርት የሚያደርጉ ደመራን እንደጠቀስኩት ሁሉ ማለት ነው። በዛ መንገድ እናካሄዳለን። ከዚህ በተጨማሪ ሶፍት ስኪል በዚህ መንገድ መስጠቱ ወይም ቴክኒካል ስኪል በዚህ መንገድ መስጠቱ በቂ ላይሆን ይችላል ብለን የኮቺንግ የሜንቶርሺፕ ሂደቶችን እንሰጣለን። የመጀመሪያው ነገር የሌላ ሀገር ትሬንድ ምን ይመስላል ኤክስፒሪየንስ እንዲያውቁ በሚል ቮለንተሪሊ ሰፖርት የሚያደርጉ ኤክስፐርቲዞችን ከውጭ ሀገር በመፈለግ ኦንላይን የኮቺንግ መርሃ ግብር እናሰጣቸዋለን ለተወሰኑ ጊዜያት። ያን ከጨረሱ በኋላ ደግሞ ፊዚካሊ በተቋማችን ውስጥ የሚካሄዱ ስራዎች ስፔሲፊካሊ በዲፓርትመንቱ በሚመለከት ሴልስ ከሆኑ ሴልስ ዲፓርትመንት ላይ መጠው ምን ስራ ይሰራል፣ እንዴት ነው የሚሰራው፣ ሳይበር ሴኩሪቲ ላይ ከሆነ በተመሳሳይ ኤአይ ላይም ከሆነ በዛው መሰረት ከወራት ያላነሰ ፊዚካሊ ልክ ስራ እንደሚሰራ ሰራተኛ ፊዚካሊ ስራውን እየሰሩ ትሬን እያደረጉ ይሄዳሉ ማለት ነው። ይህንን ስናደርግ ደግሞ አሁንም ሶፍት ስኪል ስራ ቦታ ላይ ሲጀምሩ ተማሪዎች ሊቸገሩ ይችላሉ ብለን የምናስባቸው ኮሚኒኬሽን ስኪል፣ ኮንፍሊክት ማኔጅመንት፣ የተለያዩ መሰረታዊ የሚባሉ ስራን ሲጀምር አንድ ሰው ማወቅ አለበት ብለን የምናስባቸውን ደግሞ ኢንተርናሊ ከኤክስኪዩቲቭ ሌቨል ላይ ያሉ ሰራተኞቻችን ትሬኒንግ ይሰጣሉ። ባለፈውም ከ3 እና ከ4 ያላነሱ የሶፍት ስኪል ትሬኒንጎችን ሰጥናል። እነዚህን ያቀፈ ትሬኒንግ ፌዝ አልፈው እንግዲህ ኮምፒተንት የሚሆንበትን እድል ግሎባሊም ደግሞ ከእኛ ሀገር አልፈው ሰራተኞቻችን በዚህ ፌዝ ያለፉ የተለያዩ አፍሪካ ሀገራት ላይ የመቀጠር ቴንደንሲ፣ ሎካሊም ደግሞ እኛን መሰልና የፊንቴክ ተቋማት የአይቲ ተቋማት ሰራተኞቻችን የሚወስድበት እድል አለ ማለት ነው። የሚወስዱትም ሰርቲፊኬሽን ቅድም ለመጥቀስ እንደሞከርኩት ፓርትነር የምናደርጋቸውን አብረን የምንሰራባቸው ተቋማት የግሎባል ኢንተርናሽናሊ ዌል ሪኮግናይዝድ የሆኑ ማይክሮሶፍት፣ ሌሎች ተቋማት ስለሆኑ በዛው ልክ የምንሰጣቸው ሰርቲፊኬሽኖችም ሎካል አይደለም። ሎካልማ የትም እነሱም እኛ ጋር ሳይመጡ መውሰድ ይችላሉ። ግን ስታንዳርዱን የጠበቀ መሆን እንዲችልና ስኪላቸውን በዛው ኢንሃንስ እንዲሆን ስለምንፈልግ ኢንተርናሽናሉን የጠበቀ ስታንዳርድ አንዳንድ ሰርቲፊኬሽኖች ከሰርቲፊኬሽን ይለያያልና እኛ ባይ ዲፎልት የምንሰራባቸው ፓርትነር ካምፓኒዎችም የውጭ ዌል ሪኮግናይዝድ የሆኑ ስለሆኑ ከነሱ ጋርም ስለሚወስዱ ፕላስ ፔይድ ሰርቲፊኬሽንም ነው እኛ ጋር በዶላር ከፍሎ ነው ተቋሙ የሚያሰለጥናቸው። እዚያ ከፍተኛ የሆነ ሪኮግናይዝድ የሚደረግ ሰርቲፊኬሽን። ለዛም ነው እንግዲህ ከሎካል አልፎ ወደ ሌላም ተቋማት ኢንተርናሽናል ተቋማት ላይ የመቀጠር እድል እንዲኖራቸው የሚያደርገው ሰርቲፊኬሽኑም ስለሆነ አንዱ በዛው ልክ ነው ቫሊዩ የሚኖረው ማለት ነው ሰርቲፊኬሽን።
ሶፋር ወደ 47 አካባቢ የሚጠጉ ሰራተኞቻችን ወይም ደግሞ ማሰልጠን ይችለናል ወይም ማስመረቅ ይችለናል። አሁን ላይ የያዝናቸው ደግሞ ወደ 25 የሚሆኑ በጥቅሉ ከ75 በላይ የሚሆኑ እና ወደ 80 የሚጠጉ ሰራተኞችን ወይም ደግሞ ተማሪዎችን አሰልጠነናል ማለት ነው። ካሰለጠናቸው የመጀመሪያ ዙር ላይ ኦልሞስት ወደ 36 ወይም 37 የሚጠጉትን እዚሁ እኛው ራሳችን መቅጠር ችለናል፣ ዲማንዱ ስለነበረ ማለት ነው። ሌሎች የቀሩትን ወደ 6-7 የሚጠጉትን ደግሞ ሌላ እኛን የመሰለ ተቋም መውሰድ ችሏል። ስለዚህ የመጀመሪያው ራንድ ላይ ያሰለጠናቸው ተማሪዎቻችን ሙሉ በሙሉ ወደ ስራ ገብተው አሁን ላይ ጥሩ ሌቭል የደረሱ በእኛም ተቋም ላይ ሌላም ቦታ ላይ ጥሩ ሌቭል ላይ የደረሱ አሉ ማለት ነው። የአሁኑ ራውንድ ላይም ያው ወደ 25 የሚጠጉ ናቸው። ኦልሞስት አሁን የግራጁዌሽን ፌዝ ላይ ደርሰዋል ማለት ነው። ይህ አጠቃላይ በድምሩ እስካሁን ድረስ በቴክ ታለንት አካዳሚ ላይ ያለው ኮንትሪቢዩሽን አራውንድ ከ75 በላይ የሚሆኑ ተማሪዎችን ማሰልጠን እንችላለን የሚለውን መረጃ መውሰድ እንችላለን ማለት ነው። ቴክ ታለንት አካዳሚ ፐርፐስፉሊ ሲቋቋም እንደ ዓላማ አንግቦ የተነሳው ምን ፖቴንሻል አለን እንደ ሀገር የሚለው ስለሆነ በሀገራችን ውስጥ ማጆሪቲ ኦፍ ፖፑሌሽን ያንግ ነው። ከዛ ከዩኒቨርሲቲ ደግሞ ግራጁዌት አድርጎ የሚወጣ ብዙ ኃይል አለ ያንግ የሆነ ፖፑሌሽን ስለሆነ እሱ እንደ ትልቅ ሪሶርስ እሱ ላይ ነው ኢንቨስት ማድረግ እና እንደ ሀገርም እንደ ድርጅትም ደግሞ ከሱ ለመጠቀም ነው። ስለዚህ እንዴት ነው ወደ ኢንተርናሽናል ማርኬት ሎካል ማርኬት ላይ እስካሁን ስንጠቀምበት ነበረው ስኪሉን ዲቨሎፕ ማድረግ፣ ለኢንተርናሽናል ማርኬት ደግሞ ፕላን እያደረግን ነው እየሰራንም ያለነው ለኢንተርናሽናል ማርኬት ብቁ የሆነ በሱ የሚከተላቸው የተለያዩ መንገዶች አሉ። ኢንተርናሽናል ማርኬት ላይ ምን አይነት ስኪል ይፈልጋል የሚለውን ነው መጀመሪያ ሪሰርች የተሰራው። ኢንተርምስ ኦፍ በእኛ ከምንሰጣቸው ኦፈሪንጎች ጋር አላይን ማድረግ፣ እነሱን አላይን አድርገን ሪሶርሱን የሚሰጡት ትሬኒንጎችን በቴክ ታለንት አካዳሚ የሚሰጡ ትሬኒንጎች ስታንዳርዳቸውን የጠብቁ እንዲሆኑ ኢንተርናሽናል ማርኬቱም ይፈልጋቸው። ሎካል ማርኬት ላይ ካፓብል ነን፣ ኢንተርናሽናል ማርኬት ላይ ደግሞ ከስኪልም አንጻር ሌላም ደግሞ ከወርክ ካልቸር አንጻርም ደግሞ ምን ይፈልጋል የሚለውን አሰስመንት ነው መጀመሪያ የተሰራው። ከእሱ አንጻር ነው ካሪኩለሞቹን ቴክ ታለንት አካዳሚ የሚሰጣቸው ካሪኩለሞች ዲቨሎፕ የተደረጉት። በሱ ውስጥ አሁን በቴክ ታለንት አካዳሚ የሚያልፉ ግራጁዌቶች ለኢንተርናሽናል ማርኬት ብቁ ይሆናሉ ማለት ነው። ስኪል ዋይዝም ከወርክ ካልቸርም አንጻር ሌላው ደግሞ ዩኒክ የሚያደርገው ኢንተርናሽናል ማርኬት ላይ ኮምፒት ስታደርግ የሚያስፈልገው የኢንፍራስትራክቸር ዲማንዶች አሉ። ይሄ ወርኪንግ አወሩን ማች ላይ ያደርግ ይችላል። ስለዚህ የሚፈለግበትን ያክል ኢንፍራስትራክቸር ዲቨሎፕመንትም ስላለ እሱም ላይ ሃይሊ ኢንቨስት አድርገን በሶስቱም መንገድ ኢንተርምስ ኦፍ ስኪልም ለኢንተርናሽናል ማርኬቱ ሚት የሚያደርግ ኢንተርምስ ኦፍ ኢንፍራስትራክቸርም ቢውልድ ያደረግነው ኢንፍራስትራክቸር ኤኒታይም ሪሌብል የሆነ ኢንፍራስትራክቸር ኤኒታይም ክላይንቱ ኮምፕሌን የሚያደርግበት እሱን አድርገናል። ለኢንተርምስ ኦፍ ወርክ ካልቸር ደግሞ አላይን ያደርጋል ከኛ ቪዥን ጋር። ስለዚህ አሁን ያለንን ወርክ ካልቸርን መቀየር የሚል ቪዥን ስላለን እሱንም ስቲል ኤክሰርሳይዝ እያደረግን ነው የመጣን ስለሆነ እሱን ኢምፕሊመንት ማድረግ ሞር ሪፍሌክት እንዲያደርግ ኢንተርናሽናል ማርኬት ላይ ማድረግ ነው። እሱን መጀመሪያ የሰራናቸው ስራዎች እሱ ናቸው። ከዛ በተጨማሪ ግን ከኢንተርናሽናል ፓርትነሮች ጋር አላይን ኮላቦሬት በማድረግ ስራዎችን አብረን ኮላቦሬት ላይ በመስራት ወደ ኢንተርናሽናል ማርኬቱም ፉትፕሪንታችንን ማሳረፍ እየሰራ ነው። እሱ ላይ ሌላ ኢንተርናሽናል ኢቨንቶች አሉ፣ ፎረሞች እንደ ጂአይቲኤክስ፣ ሌሎችም ቢቱቢ ሚቲንጎች እና ፎረሞች አሉ። እነሱ ላይ አክቲቭሊ ኢንጌጅ በማድረግ ፖቴንሻል የሚባሉ የኢንተርናሽናል ማርኬቱን አክሰስ ማድረግ ስሩ በእኛ ቴክ ታለንቱ ዲቨሎፕ ያደረጋቸው ታለንቶች እነሱን በመጠቀም ያለውን ማርኬት ሪች ለማድረግ እየሰራ እንገኛለን። እነዚህም በመጠቀም ነው ኢንተርናሽናል ፉትፕሪንታችንን ለማሳደግ እየሰራን ያለ ነው። እንደ ቢዝነስ ብቻ ሳይሆን እንደ ሀገርም ደግሞ አሁን ልክ እንደ ቢዝነስ ፕሮሰስ አውትሶርሲንግ ሲባል አይዲያል የሚባሉ ሀገሮች የተነሱበት የሆነ ታይም ላይ ሲነሱ አንስኪልድ የሆነ ግን ፖቴንሻል የሆነ ያንግ ጀኔሬሽን ነበራቸው። እሱን ትሬን አድርገው ኢንፍራስትራክቸር ላይ ኢንቨስት አድርገው ወርክ ካልቸሩን አምጥተው ነው አሁን ፖቴንሻል ኢንተርናሽናል ማርኬት ታርጌት ማርኬት የሆኑት ህንድና ፊሊፒንስ ናቸው። ስለዚህ አት ሳም ፖይንት መጀመር አለበት። ስለዚህ ለዛ ነው በሀይሊ ኢንቨስት ተደርጎ ቴክ ታለንት አካዳሚው ከዩኒቨርሲቲ የወጡ ግራጁዌቶችን
ቅድም ባልኩት መሰረት በእነሱ ኢንተርምስ ኦፍ ስኪል ኦር ካልቸሩ ዲሲፕሊን እንዲሆኑ ታንሰው ኤኒ ፕሮጀክት ቤዝድ የሆነ ዲማንድ ሲመጣ ከኢንተርናሽናል ማርኬት በሱ ሃንድል ማድረግ የሚችሉ በማፍራት ደረጃ ለሱ ብሪጅ ያደርጋል። እንደ ሀገር ትልቅ ኮንትሪቢዩት ያደርጋል። እሺ አይቲኦ ቢፒኦ ጠቅላላ ዓለም ላይ እጅግ ከፍተኛ የሆነ ሬቬኑ ከሚያስገኙ የስራ ሴክተሮች አንዱ ነው። አንፎርቹኔትሊ አፍሪካ ላይ ግን ያን ያህል እየተሰራበት አይደለም። የተወሰኑ ሀገራቶች ለምሳሌ ደቡብ አፍሪካ፣ ኬንያ፣ ግብፅ እና ናይጄሪያ የተወሰኑ እየተንቀሳቀሱ ነው። በተለይ እነ ኢትዮጵያ ያሉ ሀገራት ላይ ምንም አይነት እንቅስቃሴ የለም። ይሄ የሚሆንበት በዋነኛነት ምክንያት ከደንበኞች ሳይድ የሚፈሩት ያለ ካልቸር ወርክ ካልቸርን ጀምረን ታይም ዞንም ፍራቻ አላቸው። በዛ ላይ ደግሞ የላንጉጅ ቤሪየርም አለው ብለው ያስባሉ። ይህን ግን ሳይሆን በአይ ባለን ልምድ ወይም አይ ላይ ባለን ኤክስፐርቲስ አይ ላለፉት 16 ዓመታት ትልልቅ ፕሮጀክቶችን ኦን ታይም ዴሊቨር በማድረግ በወርክ ኢቲክስ የሚታወቅ ካምፓኒ ስለሆነ አይቲኦ ላይ ቢፒኦ ላይ አይ በሚቀጥሉት ጥቂት ዓመታት ሊዲንግ ካምፓኒ ሊደር ሆኖ እናየዋለን ብለን እናስባለን። ከዛ ባለፈ ይህን እንዴት ነው ማድረግ የምንችለው የሚለው ላይ ስንመጣ አይ እንደሚታወቀው ኤክስፐርቶችን በማፍራት የራሱ የሆነ ቴክ ታለንት አካዳሚ ያለው፣ ስለዚህ የሚፈራውን ይገጥመናል ተብሎ የሚታሰበውን ችግር ለመቅረፍ በቂ የሰለጠነ የሰው ኃይል ማምጣት እንችላለን። ከዛም ባለፈ ደግሞ ወርክ ኢቲክስ ላይ ጠንካራ የሆነ ወርክ ኢቲክስ ያለው የትም ዓለም ላይ ካሉ ትልልቅ ድርጅቶች ተወዳዳሪ የሆነ ወርክ ኢቲክስ አለው። ፕሮጀክት ዴሊቨር በማድረግ ኦን ታይም ዴሊቨር በማድረግም ብዙ ቴስቲሞኒያልስ አሉት። ስለዚህ በሚቀጥሉት ዓመታቶች አይ በአይቲኦ ላይ በቢፒኦ ላይ ሊዲንግ ካምፓኒ ይመጣል። ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ላይ ብሎም ዓለም ላይ ከሚጠሩ ትልቅ ስሞች በአይቲኦ በቢፒኦ ከሚጠሩ ትልቅ ስሞች ውስጥ አንዱ ይሆናል ብለን እናስባለን። በዋነኛነት ሶፍትዌር ዲቨሎፕመንት እንደሚታወቀው አይ ኢንድ ቱ ኢንድ አይቲ ሰርቪስ ፕሮቫይደር ነው። ዊ ሃቭ ኤክስፒሪየንስድ ሶፍትዌር ዲቨሎፕመንት ፍሮንት ኢንድ ባክ ኢንድ ሁሉንም አይነት ሶፍትዌር ፕሮግራሚንግ ላንጉጆች የሚሰሩ። ስለዚህ ሶፍትዌር ዲቨሎፕመንት ላይ አንዱ ኤክስፐርቲያችን ነው። ሌላኛው የሳይበር ሴኪዩሪቲ። እነዚህ በዋነኛነት ትኩረት አድርገን የምንሰራባቸው አገልግሎቶች ናቸው። ከዛ ባለፈም ኢንተርናሽናል ማርኬት ላይ ውጤታማ ያደርጉናል ብለን የምናስባቸው ነገሮች ምንድን ናቸው ሲባል የሰለጠነ የሰው ኃይል ከቴክ ታለንታችን ግራጁዌት አድርጉ የሚመጡን የሰለጠነ የሰው ላይ መኖሩ ነው። ከፍተኛ የሆነ የሰለጠኑ የሰው ኃይሎች አሉ። እነዚህ የሰው ኃይሎችን ደግሞ በምንድን ነው የምናረጋግጠው? አርዛይ ስኪልድ አርዛይ ሰርቲፋይድ የሚለውን ለማረጋገጥ የሚሆን በምንሰጣቸው በአካዳሚያችን የሚሰጣቸው የተግባር ፕሮጀክቶች አሉ፣ ስልጠናዎች አሉ። ከዛም ባለም ደግሞ ግሎባሊ አግሬድድ የሆኑ ግሎባሊ አክሴፕትድ የሆኑ ሰርቲፊኬሽን አሉት። እንደ አይቲኦ ላይ አንደኛ እንሆናለን፣ አይቲኦ ላይ ሊዲንግ ካምፓኒ እንሆናለን ብለን ስናስብ ይህንን ወርልድ ዋይድ ሪኮግናይዝ የተደረገ ሰርቲፊኬት ያላቸው ሰርቲፋይድ የሆኑ ፕሮፌሽናልስ ስላሉ ነው። ከዛም ደግሞ ወርክ ኢቲክስ አለን። ከዛም ደግሞ ሲዩቴብል የሆነ ታይም ዞን አለን። እነዚህን በማድረግ ኢንጌጅ ለማድረግ ያስባል። በዋነኛነት አሁን ላይ ትኩረት ያደረግንባቸው ታርጌት ማርኬቶችን ሁለት ናቸው። አፍሪካና ኤዥያ፣ ሚድል ኢስት በዋነኛነት ትኩረት አድርገን ለመግቢያነት የያዝናቸው ናቸው። ይህን ያደረግንበት ዋነኛው ምክንያት ምንድን ነው? ፓርትነርሺፕ ሎንግ ላስቲንግ የሆነ ፓርትነርሺፕ ቢውልድ በማድረግና ያለንን ካፓቢሊቲ በማሳየት ምን ያህል ፕሮጀክቶችን ኢፌክቲቭሊ መስራት እንደምንችል ውጤታማ ማድረግ እንደምንችል ለማሳየት ነው። እኛ እንደ አይ የምናስበው አንድ ካምፓኒ አንድ ደንበኛ እኛ ጋር መጥቶ አውትሶርስ ሲያደርግ አይቲ ስራዎችን አውትሶርስ ሲያደርግ እንደ ኮስት ሴቪንግ ሜዥር አድርጎ እንዲወስደው ሳይሆን እንደ ስኬል አፕ የሚያደርግበት ኢኖቬቲቭ የሆነ ስትራቴጂክ ዲሲዥን አድርጎ እንዲያስበው በዋነኛነት የምናስበው። ይህን ለማድረግ የሚያስችሉን ካፓቢሊቲዎች አሉ። ከዛም ቀጥሎ በዋነኛነት ሌላ ትኩረት አድርገን የምንይዘው ታርጌት ማርኬታችን ደግሞ ኖርዝ አሜሪካ፣ ዩኤስኤ ኤንድ ካናዳ፣ ከዛም ሚድል ኢስት ኤንድ ዩሮፕ
እነዚህ ላይ ደግሞ እንደሚታወቀው ብዙ የአይቲ ኒድስ ወይም ደግሞ ፍላጎቶች አሉ። እነዚህን ፍላጎቶች ወደ ሀገራችን በማምጣት እኛ የሰለጠነ ብቁ የሰለጠነ የሰው ኃይል ስላለን ፕሮጀክቶችን ኤክስኪዩት የማድረግ የካበተ ልምድ ስላለን ኢፌክቲቭሊ መስራት እንችላለን ስለምናምን እነዚህን ክላይንቶች ሳቲስፋይ የሚያደርግ ሰርቪስ መስጠት እንችላለን። በዋነኛነት ትኩረት የምናደርገው ከማንኛውም ደንበኞቻችን ጋር ፓርትነርሺፕም ሆነ ኤንድ ዩዘርም ለአንድ ፕሮጀክት የሚመጣ ሲሆን ከኛ ጋር መጥቶ ስራ ሲሰራለት እርግጠኛ የምናደርገው ሪሌብል የሆነ ኳሊቲ ዌል ዲፋይንድ የሆነ ግሎባሊ አክሴፕትድ የሆነ ኳሊቲ እና ኮስት ፌር የሆነ ኮስትን ማግኘት የሚችል ነው እና ሎንግ ተርም ሪሌሽንሺፕ ቢልድ እንደሚያደርግ እንደ ፓርትነር እንደ ስትራቴጂክ ፓርትነር እንዲቆጥሩን እንጂ አንድ ስራ ብቻ ለመስራት ወይ አንድ ፕሮጀክትን ብቻ እንዲሰሩ የምናስባቸው እንዲያስቡን አይደለም። ይህንንም ደግሞ አይ ላለፉት ጊዜያቶች በተግባር አሳይቷል። በዋናነት የምንሰራው የትሬኒንግ ኦፈሮቻችንን ፕሮፌሽናል ሰርቪስ እና የሰፖርት ሌቭል አግሪመንት ዶክመንቶቻችን ላይ እንሰራለን። አይ አንድ እንደ ስትራቴጂ ይዞ አሁን ላይ እየሰራበት ያለው ሰርቪስ ሶሉሽንስ ዲፓርትመንት ውስጥ በዋናነት የመጀመሪያው ፕሮፌሽናል ሰርቪስ በተመለከተ በፊት ላይ እኛው ሰፕላይ ላደረግናቸው እቃዎች ብቻ ኢምፕሊሜንቴሽን እንሰራ ነበረ። አሁን ግን አውትሶርስ ኢንጂነሮቻችንን አውትሶርስ እያደረግን ከተለያዩ ኢንተርናሽናል ካምፓኒዎች ጋር በመስራት ለተለያዩ ፕሮጀክቶችና ለተለያዩ ክላይንቶቻችን ማርኬቱ ላይ ፖዚሽን እያደረግን ነው ማለት ነው። ሁለተኛው ደግሞ ትሬኒንግ ነው። አሁን ላይ በትልቁና በስፋት እየሰራንበት ያለ ነው ሲሆን በዋናነት ከተለያዩ ሰርቲፋይድ የሆኑ ትሬኒንግ ሴንተሮች ጋር በሁሉም ዘርፍ ላይ ፕሮፌሽናል ሌቭል ሊሆን ይችላል፣ ኢንድ ዩዘር ሌቭል ሊሆን ይችላል፣ እናም ኤክስኪዩቲቭ ሌቭል በሚሰጡ ትሬኒንጎች ላይ አብረን እየሰራን ነው። ከዛ ውጭ ደግሞ ኢን ደ ሎንግ ራን እንደ ስትራቴጂ ይዘን ያለ ነው ራሳችንን ሰርቲፋይ አድርገን፣ ምክንያቱም እዚህ አይሲቲ ፓርክ ውስጥ ያለን በቂ የሆነ ስፔስ እና ኢኩፕመንቶቻችን ተሟልተዋል። በዛ መሰረት ቴክ ታለንቱን ለትሬኒንግ አስፔክት ያለውን ፖዚሽን ለማድረግ እየሰራን ነው ማለት ነው። አሁን የጀመርነው በ70 በ80 የጀመርነው ኮርቱ በደንብ ሰፍቶ ትልቅ የቴክኖሎጂ ሀብ በተለይ ደግሞ እንደ አካዳሚ ትልቅ በሀገር ደረጃ የሚጠራ ኮንትሪቢዩሽንም ከፍተኛ የሆነ በኳሊፊኬሽን በስኪል ደረጃ በጣም ኳሊፋይድ የሆኑ ቴክኒካል ኤክስፐርቲዝ የሆኑ ባለሙያዎች የሚወጡበት ኮንትሪቢዩሽንም ደግሞ የተለያዩ ፕሮጀክቶች ላይ እንደ ሀገር የሚሰሩ ፕሮጀክቶች ላይ ትልቅ ሚና ኳሊቲ ስራ መስራት የሚችሉ ሰራተኞችን ማፍራት እንደ ሀገር አንዱ ዓላማችን። ከዛ ባሻገር ደግሞ ያው ሰራተኞቻችን ትሬን ያደረጉ ሎካሊ ብቻ ሳይሆን ኢንተርናሽናሊ ስራ መስራት ችለው ጥሩ ተከፋይ እንዲሆኑ። ጥሩ ተከፋይ ሆነ ማለት ዜጋ የራሱን አኗኗር መቀየር ይችላል፣ የማህበረሰቡን፣ የቤተሰቡን እንዲሁም ደግሞ በአጠቃላይ እንደ ሀገር ኢኮኖሚ ኮንትሪቢዩት ማድረግ ይችላል። ምክንያቱም ሲከፈል የሚከፈለው በሎካል ብር አይደለም፣ ኢንተርናሽናሊ የፎሪን ከረንሲ ነው የሚቀበሉት። ይሄ እንደ ኮንትሪቢዩሽን ስንመለከት በኢኮኖሚ ሌቭልም እንደ ማህበረሰብም እድገትም ስንመለከተው ኢንዲቪዥዋል የሊቪንግ ስታንዳርድ ላይም ስንመጣ የራሱን ኮንትሪቢዩሽን ማምጣት እንችላለን። ለኢንቨስተርስ እንደዚህ አይነት ኢኒሺዬሽኖች ከፕሮፊት ይልቅ አገራዊ ፋይዳቸው ቢታይ ኢንቨስተሮች ለወጣቱ ኮንትሪቢዩት ማድረግ አለብን ብለው ካሰቡ ይሄ የስራ እድሉን መፍጠር እንዳለ ሆኖ ራን በሚያደርጉት ቢዝነስ እንደ ሀገር ደግሞ ሪስፖንሲቢሊቲ አለብን። ይሄ በስራ አጥነት የሚፈጠረው ኬዎስ ወይም ደግሞ የሚንገላታ ወጣት ለሱ የሆነ ሪሊፍ መስጠት ዊዛውት ይሄ አሱሚንግ ፕሮፊት ዋይዝ ብቻ ሳይሆን እንደ ሀገርም እንደ ኃላፊነትም ስላለብን ኢንቨስት ማድረግም ካለብን ያለብን አድርገን ለወጣቱ ሪሊፍ ብናደርግ። ምክንያቱም ሀገር የምታድገው በወጣት ተስፋ ያለው ወጣት ሲኖር ነው። እሱ ከሌለ ቢዝነሱ ራን አድርጎ የሆነ ሰዓት ላይ ሲዚ ያደርጋል። ምክንያቱም ማንፓወሩን ዲማንድ ማድረጉ አይቀርም። ግሮ የሚያደርግ ቢዝነስ ማንፓወር ዲማንድ ያደርጋል። ትሬን ያላደረግነውን ደግሞ ከየት ልናመጣው አንችልም። ስለዚህ እሱን ኢንቨስት በማድረግ ይሄ እንደ ሀገራዊ ኃላፊነት ቢታይ ሁለቱ ናቸው ምልክቶች። እንደ አይ የምናምንበት ነገር ኢትዮጵያ የሪጂናል ቴክ ሀብ መሆን ትችላለች ብለን እናምናለን። ከዛም ባለፈ ኢትዮጵያ ሬቬኒው ጀነሬት ከምታደርግበት ትልቁ ስትሪም ይሆናል። ልክ እንደ ቱሪዝም ወይም ደግሞ እንደ ሌሎች ኤክስፖርቶች ትልቁን
ሬቬኒው ዩኤስዲ ሃርድ ከረንሲ ታገኝበታለች ብለን የምናስበው። እንደሚታወቀው የአይቲኦ ሰርቪስ የቢፒኦ ሰርቪስ ግሎባሊ ብዙ ቢሊዮን ዶላሮች የሚንቀሳቀሱበት ነው። ህንድን ብናይ ኢቨን ጎረቤታችንን ኬንያን ብናይ በትንሽ ስራ ቢሊዮን የሆኑ ዶላሮችን እያስገቡ ነው። ስለዚህ አይ የሚያምነው ኢትዮጵያ ሪጂናል ቴክ ሀብ ሆና ትልቅ ሬቬኒዎችን ቢሊየንስ ኦፍ ዶላርስ በቅርቡ በጥቂት ዓመታት ውስጥ ማስገባት ትችላለች። ይህን ለማድረግ ደግሞ የሚያስችላት ኢትዮጵያ ብዙ ወጣት አላት። በትንሽ ስልጠና በትንሽ ትሬኒንግስ እና ወርልድ ዋይድ የሆነ አክሴፕትድ የሆነ ሰርቲፊኬሽኖችን በማግኘት እና ጠንክሮ በመስራት ይህንን መንገድ በመምራት ሬቬኒው ትልቅ ሬቬኒው ጀነሬት እናደርጋለን ብለን እናስባለን። እንደ አጠቃላይ ኢትዮጵያ ለቴክ ሀብ ሪጂናል ቴክ ሀብ ትሆናለች ብለን እናስባለን። እሺ የአካዳሚው ከ3 እስከ 5 ዓመት ያለው ቪዥን ለሰስቴነብል የሆነ የታለንት ፑልን ማርኬቱ ላይ እንዲኖር የማድረግ ነው። ያ ታለንት ፑል ኦፍኮርስ ቅድም እንዳልነው ወደ ውጭ ኤክስፖርት ተደርጎ ታለንት ኤክስፖርት ተደርጎ ፎሬን ካረንሲ ጀነሬት ማድረግ እንዲችል ነው። ለራሳችንም የቢፒኦ አይፒኦ በዛ ላይ ማርኬቱ ላይም ሪሶርስን ትሬንድ የሆነው ቅድም እንዳልኩት ሃርድ ስኪልም ሶፍት ስኪልም ትሬንድ የሆነው ማንፓወር ማርኬቱ ላይ ማቅረብ ነው። በዚህ 3 እስከ 5 ዓመት ውስጥ በየአመቱ አንዳንድ ሺህ ተማሪዎችን እናሰለጥናለን ብለን እቅድ ይናለን። ያ ማለት በ5 ዓመት ውስጥ 5000 ተማሪ የማሰልጠን እቅድ ነው ያለን። ከዚሁ ጋር አያይዤ ማስተላለፍ ፈልገው ምንድነው ፎር ዘ ፓስት ይርስ በኢንተርንሺፕም ፍሬሽ ግራጁዌትም ደግሞ ሃየር አድርገን በኢንተርናል ትሬኒንግ ኒድ አሴስመንት አድርገን ኢንተርናሊም ትሬን በማድረግ ከዛ ኦፊሻሊ ግራጁዌት ትሬኒንግ ፕሮግራም ብለን ደግሞ የ2 ወር የ3 ወር ካሪኩለም ቀርጸን ልጆችን በማስተማር ታለንት በቃ ተምሮ የሚፈልገውን ስራ መስራት እንደሚችል ፍሬሽ ግራጁዌት ከዩኒቨርሲቲ ወጥቶ የሚፈልገውን ስራ ኢንዱስትሪ ሌቭል ያለውን ስራ ፕሮፐርሊ ትሬን ከተደረጉ ካሪኩለሙ በአግባቡ ከተቀረጸ የሚፈልገው ማቴሪያል ከተሟላላቸው ኮች ከተደረጉ ፎሎ አፕ ከተደረጉ ከዛ በኋላ የሚፈልገውን ሰርቪስ ዴሊቨር ማድረግ እንደሚችሉ ዊትነስ ማድረግ ይችላል። ሌሎች እዚህ ሙያ ላይ ያሉ ተመሳሳይ የስራ ዘርፍ ላይ ያሉ ሌላም ስራ ዘርፍ ላይ ቢሆን ያንግ ግራጁዌትስን ትሬን አድርጎ ለሚፈልገው ስራ በሚፈልገው መጠን እንዲሰሩ ማድረግ እንደሚቻል ማየትም ችለናል፣ ማሳየትም ችለናል። ቢኮዝ የመጀመሪያው የጂቲፒ ፕሮግራም ላይ 44 ልጆችን ኢንሮል አድርገን 37ቱን ራሳችን ቀጥረን የቀሩትን ውጭ አስቀጥረናል እና ሪዛልቱ ማርቭለስ ነበር። ማሳየት ተችሏል መስራት እንደሚችሉ። ለተማሪዎች ያለኝ መልእክት እነዚህን ፕሮግራሞች ጆይን በማድረግ በአጭር ጊዜ ሃይሊ ስኪልድ የሚያደርጋቸው ፕሮፌሽናል ሌቭል ትሬኒንጎችን በአጭር ጊዜ ወስደው ትልልቅ ካምፓኒዎች ውስጥ መስራት ይችላሉ። ኢንዲቪጁዋሊ አንተርፕረነር መሆን ይችላሉ። ኢንዲቪጁዋል ኤጀንትም ሆኖ ዩኒቨርሳሊ አቬለብል ፕላትፎርሞች ላይ እና አፕወርክ ላይ ምናምን ለመስራት ይችላሉ እና ፎሎ አፕ አድርገው ፕሮግራሞቹን ጆይን እንዲያደርጉ እንደ ሶሻል ሬስፖንሲቢሊቲም ደግሞ እነዚህም ፕሮግራሞች ጆይንትሊ ሰው ማስተማር ቀላል ስላልሆነ ብዙ የላብ ኢኩዊፕመንት አላቸው፣ ኦቨርሄድ ኮስት አለው ፕሮግራሙን ራን ማድረግ እና ዴቨሎፕመንታል ፓርትነርስ ኤንጂኦስ ከኛ ጋር መጥተው መስራት ይችላሉ። ቬንደሮች፣ ማኑፋክቸረሮች በራሳቸው ስፔሲፊክ ዩዝ ሎካሊ ዴቨሎፕ ማድረግ ከፈለጉ ኢንሃውስ ኤክስፐርቲሱም አለ። የብዙ የአይቲ ኢንፍራስትራክቸር ላይ ሰርቪስ ሶሉሽንስ ላይ ስለምንሰራ እና ቬንደሮች ከኛ ጋር በጋራ መስራት ይችላሉ እና ይሄ ፕሮግራም የቴክ ታለንት አካዳሚ ብዙ ኮኦፐሬት ካደረግን ሪሊ ካልነውም 5000 10,000 ተማሪም በላይ በአጭር ጊዜ አስተምሮ ለማርኬቱ ቦዝ ሎካል እንደ ኢንተርናሽናል አቬለብል ማድረግ ይቻላል። መንግስት ትልቅ ድርሻ አለው ብዬ አምናለሁ። በቃ የመጀመሪያው ነገር አይቲ የምንለው ሴክተር ልክ ግብርና ላይ ትኩረት እንደሚሰጠው ማኑፋክቸሪንግ ወይም ፋብሪካ ኢንዱስትሪያላይዜሽን የሚባለው ነገር ላይ መንግስት በቃ በትኩረት ሰፖርት እንደሚያደርገው ኤክስፖርት ብሎ መንግስት ቦታ እንደሰጠው አሁን ደግሞ ቱሪዝም
መንግስት ለቱሪዝም ትልቅ ቦታ ሰጥቶ ብዙ ስራ እየሰራ ነው። አይቲም ልክ እንደዛው እነዚህ አራቱን አሁን መንግስት የሰጣቸው ፕራዮሪቲዎች አሉ። አምስተኛ ፕራዮሪቲ ሆኖ እንዲያውም ዛሬ 5 ዓመት አካባቢ የኢትዮጵያ ኢኮኖሚ ፒላሮች ምናምን ተብሎ መንግስት የኢኮኖሚ ዳይሬክሽን ሲገልጽ አይቲን 5ኛ አድርጎ አስቀምጦት ነበር አስታውሳለሁ። በጣም ነበር ደስ ያለኝ። በቃ አይቲ ትልቅ የሀገሪቷ ትልቅ የኢኮኖሚ ዋልታ ሊሆን ነው፣ ግን ከወረቀት አላለፈም። በቃ በተግባር ባንክ ቢኬድ ፋብሪካ የሚገነባ ሰው ብድር ቶሎ ነው የሚሰጠው፣ ዶላር ቶሎ ነው የሚፈቀድለት። ኤክስፖርት የሚያደርግ ሰው ብድር ቶሎ ነው የሚሰጠው፣ ዶላር ያመጣል ስለሚታሰብ የፈለገው ብድር ነው የሚሰጠው። ሆስፒታሊቲ ላይ ያለ ሰው ታክስ ፍሪ አድቫንቴጅ ሆቴል የሚገነባ ሰው እቃውን ያለ ታክስ ነው የሚያስገባው። ዩሲ እነዛ ፒላሮች ሌሎቹ አራቱ ፒላሮች በደንብ መንግስት ከታክስ አኳያ፣ ከገንዘብ ከብድር አኳያ፣ ከፎሬን ከረንሲ አኳያ ፖሊሲውን አስተካክሎ እየደገፋቸው ነው። አይቲ ግን እኛ ምንም ታክስ ፍሪ ያስገብተን አናውቅም። ሁሉ ነገር ታክስ ከፍለን ነው የምናስገባው። ዶላር ማንም የተለየ ቦታ ሰጥቶን ዶላር ፈቅዶልን አያውቅም። የትኛውም ባንክ ብድር ቅድሚያ ሰጥቶ ፈቅዶልን አያውቅም። በቃ በራስ ትግልና ጥረት ነው እዚህ ጋር የደረስ ነው። ልክ እንደኛ ያሉ አይቲ ካምፓኒዎችም ተመሳሳይ ነው። ምንም የተለየ ድጋፍ ከመንግስት አኳያ ከመንግስትም ከፋይናንሻል ሴክተሩ ምንም ድጋፍ እያገኙ አይደለም። አይቲ ፒላር ከሆነ የኢትዮጵያ ኢኮኖሚ ዋልታ ከሆነ ሰፖርት ያስፈልጋል። እነዚህ ካምፓኒዎች የታክስ ኢንሴንቲቭ ያስፈልጋቸዋል። ዶላር ቅድሚያ ሊሰጣቸው ይገባል። ብድር ሊሰጣቸው ይገባል። ኮላተራል ኢኩቫለንት ኮላተራል ካላመጣ አላበድርም ሳይሆን ፕሮጀክቱ ታይቶ ቢዝነሱ ታይቶ ፓርሻል ኮላተራል እንኳን ተይዞ የሚሰጥበት ሜካኒዝም መኖር አለበት። እነዚህ ነገሮች ሲኖሩ ነው ሴክተሩ ማደግ የሚችለው። ስለዚህ ትልቁን መንግስት ያንን ፒላር ብሎ ያስቀመጠውን አይቲ የሚደግፉ ህጎችን አብሮ መኖር አለበት። ፒላር ብሎ ከላይ መንጠልጠሉ ብቻ ሳይሆን ወርዶ ታች የሚደግፉ ህጎች ቢወጡ፣ ፖሊሲዎች ቢወጡ ብዙ ትላልቅ አይቲ ካምፓኒዎች ይፈጠራሉ። አይቲ ካምፓኒዎች ትላልቅ ባደጉ ቁጥር ከቡና ከምናገኘው ከኤክስፖርት ጠቅላላ ከምናገኘው በላይ የአይቲ ካምፓኒዎች ቅድም ያልኩት የአውትሶርሲንግ ቢዝነሱ ብዙ ዶላር ለሀገሪቷ ያመጣል። ምንም መከራ ኢንተርኔትና የሰው እውቀት ኢንተርኔት መብራት ነው የሚያስፈልገው። በቃ ምንም የተለየ ፋብሪካ ግንባታ አይፈልግም። ብዙ ሚሊየንስ ለፋብሪካ ማውጣት አይጠበቅበትም። ሎጂስቲክስን ትራንስፖርት ማድረግ ሸባ ምናምን እያለ መጨነቅ አያስፈልገውም። መንግስት ሴክተሩ የሰውን ልጅ እውቀት ተጠቅሞ ቴንክስ ቱ ኢንተርኔት ያመጣውን አድቫንቴጅ ወስደን ለሀገር ኢኮኖሚ ትልቅ ሚና መጫወት እንችላለን። ስለዚህ እኛ ደግሞ ፕሌየሮቹ እንግዲህ ተስፋ ሳንቆርጥ ያው መንግስትንም ፑሽ ማድረግ ይጠበቅብናል። ትንሽዬ ካምፓኒ ሆነን በቃ ሪስክ እየፈራን ሳይሆን we have to take the risk። ቢግ ካምፓኒ መሆን መቻል አለብን። መውጣት አለብን። ማርኬት ራሳችንን ማድረግ አለብን። የውጭ ሀገር ኢንቨስተሮች ከኛ ጋር እንዲሰሩ ማድረግ መቻል አለብን። የሀገር ውስጥም ሌላው እኮ በሌላው ዘርፍ እኮ በቢሊየን ያካበተ ሀብታም አለ ኢትዮጵያ ውስጥ አለ። ያም ሀብታም አይቲ ላይ ኢንቨስት እንዲያደርግ ነው። ዝም ብሎ እቃ ኮሞዲቲ ብቻ ከመሸጥና ከመለወጥ ባሻገር ቴክኖሎጂ ላይ ኢንቨስት እንዲያደርግ ከኛ ጋር እንዲሰራ ማድረግ አለብን። ሰው ላይ ኢንቨስት ማድረግ አለብን። ሰው ማሰልጠን ላይ ከዩኒቨርሲቲ 200-300 ሺህ ሰው ከዩኒቨርሲቲ ተመርቆ ይወጣል በየአመቱ ኢትዮጵያ ውስጥ። ያ ሰው ቴክኖሎጂ እኮ የ6 ወር ትሬኒንግ የምንሰጠው እኮ ሶፍትዌር ዴቨሎፐር ይሆናል። አይቲ ጥሩነት እሱ ነው። 5 ዓመት ዲግሪ መያዝ አይጠይቅም። 4 ዓመት ዲግሪ መያዝ አይጠይቅም። የሆነ ኮርስ ወስዶ ሰው ቆንጆ ዴቨሎፐር መሆን ይችላል። ኢትዮጵያን አሜሪካ ውስጥ ያሉ ብዙ ኢትዮጵያን ሪሰንትሊ ብትጠይቁ ብዙ ሰው በቃ የተማረው ትምህርት ሌላ ነው። እዛ ሄድና የ6 ወር ኮርስ ወስዶ ይቀጠራል። ጥሩ ደሞዝ፣ በቃ ፕሮፌሽናል ስራ ፋሽን ሆኗል። የአሜሪካ ዳያስፖራ ብዙ ሰው ጥሩ ስራ የሚያገኘው የአይቲ ትሬኒንግ የአይቲ ኮርስ ወስዶ ነው። ያን ኢትዮጵያ ውስጥ ማድረግ መቻል አለብን። የአይቲ ካምፓኒዎች ብዙ ሰው በአጭር ኮርስ ከተለያየ ሙያ ከተለያየ ትምህርት ቢመረቅም ግን በአጭር ኮርስ የአይቲ ፕሮፌሽናል እንዲሆን ብናደርገው ለራሱ ስራ እድል ይፈጥራል። ኢንተርናሽናል ካምፓኒዎች ተቀጥሮ መስራት ይችላል። ኢኮኖሚው ላይ አውትሶርሲንጉ ላይ ኮንትሪቢዩት ማድረግ ይችላል። ስለዚህ የሆነ ሰው ልምድ ያለውን ብቻ መቅጠር ሳይሆን ፍሬሽማኖችን ገና ጁኒየሮችን እየቀጠርን ደግሞ እነሱ ማብቃት ኢንቨስትመንት ነው። አይ ነው ሰው መቅጠር
ወጪ ነው ለፕራይቬት ካምፓኒ እየተንገዳገደ ባንክ ያበድረው ምናምን ራሱን መቻል ራሱ ትልቅ ነገር ነው። ግን ተጨማሪ ሰው አንድ ሰው ለሰው ሲጨምር ኦቨርሄድ ይሆንበታል። ግን ቢዝነስ ማለት እሱ ነው። ዛሬ ሰው ላይ ኢንቨስት ካደረግን ነው ነገ የተሻለ ደረጃ የምንደርሰው ተወዳዳሪ መሆን የምንችለው። አለዛ እንጠፋለን። የሆነ ጊዜ ላይ ውጭ ካምፓኒዎች ሲመጡ እኛ ደግሞ እንደኛ ካምፓኒ አድጎ ትልቅ ሲሆን የትናንሹ 3-4 ሰራተኛ ላይ ስታክ ያደረገው ካምፓኒ እኮ ማንም ስራ አይሰጠው። ካላደግን ስታክ ስለምናደርግ ፕራይቬት ካምፓኒዎችን በረንብ የማደግ ሰው ላይ ኢንቨስት የማድረግ ኃላፊነትንም ደግሞ ከኛ መውሰድ ይጠበቅብናል። በአኢ ኔትወርክስ ህልም በተግባር ሲደገፍ ውጤቱ ምን ሊመስል እንደሚችል ተመልክተናል። እስካሁን በአካዳሚው የሰለጠኑት ሁሉም ወጣቶች ዛሬ በገበያው ውስጥ እጃቸው ተፈላጊ ሆኖ በሙሉ አቅማቸው ወደ ሥራ ገብተዋል። ነገር ግን ይህ የ100% የስኬት ጉዞ ለአካዳሚው መጀመሪያ እንጂ መዳረሻ አይደለም። ድርጅቱ በቀጣይ 5 ዓመታት 5000 ወጣቶችን በማብቃት ኢትዮጵያን በአፍሪካ የቴክኖሎጂ ማዕከል የማድረግ ግዙፍ ራዕይ ሰንቋል። የዚህ ራዕይ ማረፊያ ደግሞ ድንበር ተሻጋሪ ነው። አኢ ኔትወርክ ሶሉሽንስ በሶፍትዌር ልማት፣ በሳይበር ሴኪዩሪቲና የሰለጠነ የሰው ኃይልን ወደ ውጭ በመላክ ኢትዮጵያ ወደፊት ከእውቀት ኤክስፖርት ተጠቃሚ እንድትሆን የጸና አቋም ይዞ በብርታት እየሰራ ይገኛል። እንደሚታወቀው ይህ ዘርፍ ገና በአገራችንም ሆነ በአፍሪካ በበቂ መጠን ያልተሰራበት ዘርፍ ነው። ስለሆነም መንግሥት ለዘርፉ ልዩ ትኩረት በመስጠት ባለሀብቶችም ካፒታላቸውን ወደዚህ የነገ ተስፋ በማዞር የድርሻቸውን እንዲወጡ ጥሪያችን የላቀ ነው።